ኢያናስ እንደተፈራው ጦርነቱ ተጀምሯል። እስራኤል F-35ን በመጠቀም ለመጀመሪያ ጊዜ ኢራንን ሄዳ ዛሬ 3 ቦታው ወሳኝ ቦታ ናቸው የምትላቸውን ቦታዎች መታ ተመልሳለች። የእስራኤል መከላከያ ሚኒስቴር እንደሚለው ከሆነ 3 የሚጠረጠሩትን ቦታ መጥተዋል። ይህ የተከሰተው ትራምፕ 10 ቀን ከሰጠ ከዴድላይን ካለቀ በኋላ ነው ማለት ነው። አሁን የአሜሪካ እንቅስቃሴዎችም ዛሬ ይታያሉ። ስለዚህ ኢራን ካሁን በኋላ ምንድን ነው ያለችው? ራሴን የመከላከል በማንኛውም ሰዓት መብት አለኝ፣ ስለዚህ አሳያቸዋለሁ ብላለች። አደጋው ከደረሰ በኋላ ወዲያው የመከላከያ ኢመርጀንሲዎች መጡ፣ ነገሮችን ሲያስተካክሉ ይታያል። ከዛ በኋላ ግን ሞር ኢንፎርሜሽን የለም። ስለዚህ እንደ ኔታንያሁ ያሉ ሰይጣኖች ጦርነት ተጀምሯል። እነሱ ሚሳኤል በሚል ሰበብ ነው እየደበደቡ ያሉት። ቴህራን ደግሞ እያለች ያለችው ወልሲ ካሁን በኋላ እናያለን አለች። እንደለመዱት ትምህርት ቤት ዘጉ፣ ስራ የለም፣ ምንም የለም፣ ሁሉም ጉድጓድ ውስጥ ገቡ ማለት ነው። ለምን? የኢራን መልስ አደጋ ሊሆን ስለሚችል። ሰላም ለሁላችንም እንመኛለን። ሰላም